ሰና አምላክ በእውነት ምስጋና ይገባዋልና እስኪ ከፍ ባለ ድምፅ ሁላችሁም አመስግኑ። የአራት ደብር ምእመን ያለው ድምፃችሁ ግን ጥቂት ነው። ከፍ አድርጋችሁ አመስግኑ። እግዚአብሔር ይመስገን። እዚህ ስፍራ ላይ ሁል ጊዜ የዚህ አካባቢ ወጣቶች የአደይ አበባ የሰማዕቷ የቅድስት አርሴማ ማህበርተኞች ሁልጊዜ ለታቦታቱ ክብር የሚመጥን ደግሞም ልዩ ፈጠራ ያለበትን ስራ እየሰሩ ይሄንን ቦታ አዘጋጅተው ታቦታቱን በክብር ይቀበላሉ። እግዚአብሔርም ዕድሜና ጤና ሰጥቶን በዛሬው ዕለት ይሄንን መድረክ በአማረ ሁኔታ አዘጋጅተውልናልና ለማህበሩ አባላት እንዲሁም ይሄ አውደ ምሕረት እንዲከናወን እንዲሰራ በገንዘባቸው በጉልበታቸው ያገዙትን ሁሉ እግዚአብሔር አምላክ በረከቱን ረድኤቱን ይስጣቸው ብላቸው አመስግኑላቸው። ዕድሜና ጤና ይስጥልን። እንግዲህ ታቦታቱ የነዚህ አራቱም አድባራት ታቦታት እየደረሱ ነው ያሉት። በሰንበት ትምህርት ቤት ዝማሬ እንዲሁም በወጣቶች ለታቦቱ የሚገባውን ክብር በመስጠት እዚህ አደይ አበባ ላይ እየደረሱ ነው ያሉት። ታቦታቱ በክብር ደርሰው እዚህ ስፍራ ላይ ያሬዳዊ ዝማሬ ተደርጎ ቀርቦ ጸሎት ደግሞ ከተደረገ በኋላ በመጨረሻ ወደ የአድባራቱ የምንለያይ ይሆናል። እስከዛ ሰዓት ድረስ እግዚአብሔርን እያመሰገንን አብረን እንቆያለን። እንግዲህ ይሄ በዓል በቤተ ክርስቲያናችን ካሉት ከ9 አበይት በዓላት የጌታችንና የመድኃኒታችን የኢየሱስ ክርስቶስ በዓላት መካከል አንዱ ነው። መዳናችን እውን የሆነበት የተረጋገጠበት የጌታን ፍቅር ያየንበት ጌታ ወደ አገልጋዩ የተጓዘበት ትሕትናን ፍቅርን ያስተማረበት የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ በክብር በዮርዳኖስ ወንዝ ሄዶ የተጠመቀበት የዕዳ ደብዳቤያችን የተደመሰሰበት ታላቅ ዕለት ነው። ይሄንን በዓል ስናከብር ደግሞ በደስታ ነው። እግዚአብሔር ይመስገን። በዓላችንን በሰላማዊ ሁኔታ እጅግ በልዩ ሁኔታ እያከበርን ያለነው። እስኪ እግዚአብሔርን አመስግኑት ከፍ ባለ ድምፅ። እንግዲህ እዚህ ቦታ ላይ የእናታችን የቅድስት አርሴማ ማህበርተኞች ሁልጊዜ ይህንን መድረክ ሲያዘጋጁ እዚህ አካባቢ ላይ ያሉትን ነጋዴዎች፣ የአካባቢው ነዋሪዎች ያስተባብራሉ፣ ለበረከት ያሳትፋሉ። በዚህም በዓል ደግሞ በገንዘባቸው ያገዟቸውን አካላት በቤተ ክርስቲያን ስም ማመስገን ይገባልና ማትሪክስ ኤሌክትሮኒክስ፣ ሉበርግ እና ጸጋዬ ወርቅ ቤት፣ ብርሃነ ገብረ ክርስቶስ ወርቅ ቤት፣ ዳኒ አትክልት ቤት፣ በየነ ለዳ ስጋ ቤት፣ ብሪጅ ሆቴል፣ ጂአርጂ ሆቴል፣ ይልማ ሆቴል፣ አናንያ ሆቴል፣ ዮርጃሚ ሆቴል፣ ስኖዝ ሆቴል፣ በፍረሆት ሆቴል፣ ቬሮኒካ ሆቴል፣ ምንተስኖት ሆቴል፣ ሳሪስ አሳ ቤት፣ ሊያ ሆቴል፣ ዋቢ ሆቴል፣ ፍላጎት ሆቴል፣ አበሻ ሆቴል፣ ጨምበላላ ሆቴል፣ ወይዘሮ ፍቅርተ ፍቅር አትክልት ቤት፣ አብርሃም ቡል ቤት፣ ጆይ በርገር፣ ካሳሁን ኤሌክትሮኒክስ፣ ኤልሳ ኤሌክትሮኒክስ፣ ኤልሳ መስታወት፣ ሰላም ሞባይል ቤት፣ ቶታል ማደያ፣ ሃይማኖት ሞባይል ቤት፣ ህንፃ ሆቴል፣ እነዚህ ሁሉ ይሄ የጥምቀት በዓል እዚህ ታላቁ ስፍራ አደይ አበባ ላይ በደመቀ ሁኔታ እንዲከበር ለታቦታቱ ክብር የሚመጥን አውደ ምሕረት እንዲሰራ ምንጣፉ እንዲዘጋጅ ቄጤማው እንዲጎዘጎዝ ለእግዚአብሔር ክብር ገንዘባቸውን የሰጡ የእግዚአብሔር ወዳጆች ናቸው። እግዚአብሔር አምላክ ስራቸውን ይባርክልን፣ ቤተሰቦቻቸውን ሁሉ ይጠብቅልን ብላችሁ በአንድ ድምፅ አመስግኑልን። ደግሞም ለዓመቱ እንዲሁ የምንሰባሰብበትን የበረከት ስራ እንዲሰሩ እግዚአብሔር በነገር ሁሉ ይርዳቸው። እግዚአብሔር ይመስገን። እግዚአብሔር ዕድሜና ጤና ሰጥቶን ለዚህ ዕለት ካደረሰን ልንሰጠው የምንችለው ነገር ቢኖር ምን ብቻ ነው? ምስጋና ብቻ ነው። እናመሰግነዋለን። ከወንድሞቻችን ከዘማሪያኑ ጋራ አብረን እግዚአብሔርን እናመሰግናለን። ከወንድማችን ከዘማሪ ታሪኩ ጋራ አብረን እያመሰገንን ታቦታቱን በክብር እንቀበላለን። እልል እያላችሁ እያጨበጨባችሁ እግዚአብሔርን አመስግኑት።